ስለ ትንሹ ኃይሌ። በኢትዮጵያ አንድ አረንጓዴ ተራራማ መንደር ውስጥ ኃይሌ የሚባል ትንሽ ልጅ ይኖር ነበር። በየጠዋቱ የወፎች ዝማሬ ሲሰማ ኃይሌ በፍጥነት ከአልጋው ይነሳ ነበር። ቀዝቃዛው ንፋስ ፊቱን ሲነካው በደስታ ይስቅ ነበር። ኃይሌ መሮጥ በጣም ይወድ ነበር። ወደ ትምህርት ቤት ሲሄድ፣ ወደ ቤት ሲመለስ፣ በእርሻ መካከል ሲያልፍ ሁሌ እየሮጠ ይታይ ነበር። ጓደኞቹ አንዳንድ ጊዜ ኃይሌ ለምን እንደዚህ ትሮጣለህ ብለው ይስቁበት ነበር። ነገር ግን ኃይሌ አይቆጣም። እንግዲያውስ ፈገግ ይል ነበር። አንድ ቀን ታላቅ ሯጭ ሆኜ ሀገሬን አስጠራለሁ ብሎ በፈገግታ ይመልስ ነበር። አንድ ቀን አስተማሪውም ኃይሌ ለምን እንደዚህ ትሮጣለህ ብሎ ጠየቀው። ኃይሌም ወደ ተራራው እያየ ስሮጥ ንፋሱ የሚዘምርልኝ ይመስለኛል፣ ልቤም በደስታ ይሞላል አለው። ኃይሌ በየቀኑ ይለማመድ ነበር። አንዳንድ ጊዜ ዝናብ ይዘንባል፣ መንገዱ ጭቃ ይሆንበት ነበር። አንዳንድ ጊዜም ጫማው ይወልቅበታል። ግን ኃይሌ ተስፋ አልቆረጠም። ትንሽ ረፍት ካደረገ በኋላ እንደገና ይሮጥ ነበር። አንድ ቀን በትምህርት ቤቱ ሩጫ ውድድር ተደረገ። ሁሉም ልጆች ተዘጋጁ። ውድድሩ ሲጀመር ኃይሌ በፍጥነት ሮጠ፣ ግን በመንገድ ላይ ተንሸራቶ ወደቀ። ሰዎች ዝም አሉት። አንዳንዶቹም አሁንማ አያሸንፍም አሉት። ኃይሌ ግን በፍጥነት ተነሳ። አፈር ከልብሱ ላይ አራግፎ በጥልቅ ተነፈሰ። እንደገና መሮጥ ጀመረ። በመጨረሻም ውድድሩን አሸነፈ። ሁሉም በደስታ ጨበጨቡለት። አስተማሪዎቹም ተማሪዎቹም ኃይሌ የአንተ ጥንካሬ በእግርህ ብቻ አይደለም በልብህም ነው አሉት። ዓመታት አለፉ። ትንሹ ኃይሌ ታላቅና ሀገርን የሚያስጠራ ሯጭ ሆነ። በዓለም ዙሪያ ብዙ ውድድሮችን አሸነፈ። ሰዎችም የሩጫው ንስር ብለው ጠሩት። አንድ ጋዜጠኛ ኃይሌ ይህን ሁሉ እንዴት አደረግ ሲል ጠየቀው። ኃይሌም ፈገግ ብሎ በአንድ እርምጃ፣ ከዛ ወደ ሌላ እርምጃ፣ ከዛ ወደ ሌላ እርምጃ። ልጆችዬ፣ ይህ ታሪክ የሀገራችን እንቁ የሆነው የኃይሌ ገብረስላሴ ጣፋጭ በሆነ ለእናንተ በሚመጥን መልኩ የተሰራ ስቶሪ ነው። እንደምትወዱት ተስፋ አደርጋለሁ። የትምህርቱን ትልቅ ዓላማ ይህ ታሪክ የተሰራበት ህልማችሁ ትልቅ ቢሆን እናንተ ትንሽ መስላችሁ ብትታዩ ነገ የሀገር ተስፋ መሆናችሁን ሀገር የምታስጠሩ እንደምትሆኑ፣ ነገር ግን ህልምን ትልቅ ቦታ ለማድረስ ደግሞ በትዕግስት በጥረትና በጽናት እንዲሁም በዲሲፕሊን ማሳካት እንደሚቻል የኃይሌ ህይወት ትልቅ ትምህርት ነው። በሌላ ታሪክ እስከምንገናኝ ልጆችዬ በዚህ እንሰናበታችኋለን። ደህና ሁኑልን።